ቤቷ ወይ አላት ወይኔ ያውና ቤቷ በእናቷ ወይ ባባቷ በእህቷ ወይ በእናቷ ፎቶ እናዘጋጃለን። እዛ ምሳሌ ጋር ተጫውተሽ እመጣለሁ። እሺ ምሳሌ ጋር የምላችሁ ግን በጣም ጨንቆኛል። የሙሽራው ነው እንግዲህ አይ ከወጉ አይመስለኝም። ግን ብሩክ የሚወደ ይመስላችኋል? አምጥቼ ነበር ነበር ያዘው ቅድም አንድ እኮ የሰርጉ አካል መጀመሪያ ከሙሽራው ነው አይደል? ሰማኝ ነው። እንዴት ነው እግሮቹ እንትን እያሉ ነው? ሞገስ መጠጥ ዛሬ እንግዲህ ቅድስቴና በረከ እንኳን ደስ አላችሁ። እንግዲህ የአብርሃምና የሳራ ጋብቻ ያድርግላችሁ። በጣም በእውነት ነገር በጣም ደስ ብሎናል። ያው እንግዲህ ለስንት ዓመታት ሲጠበቀው በጉጉት ሲጠበቅ ለነበረው እንግዲህ መቼ ነው ሰርጋችን? ሀታ ምሳሌ መቼ ተጋብተው ማየት ፈልጋለሁ፣ በቃ ቶሎ ተጋብተውልኝ እያለች በጣም ሁሉ ጊዜ በጉጉት ሲጠብቀው የነበረው ጋብቻ ስነ ስርዓት ተፈጽሟል ማለት ነው። እንግዲህ ለብዙ ዓመታት መስዋዕትነት ያስከፈለ ነው። ታውቃላችሁ፣ ብዙ ነገር ብዙ ዋጋ የከፈለችበት ነው ማለት ነው። ቅድስቴ ብሩክም ከዛ ሁሉ ጣጣ ወጥቶ ተዝና ታግቶም ተታገተበት ወጥቶ በቃ ምን ልበላችሁ ብዙ ስቃይ ደርሶበት ጭራሽ ለዚህም መጥቶ ያኔ ሁሉ አልፎ ትዳር ያገባል ብዬ እኔ መቼም እንትን አላልኩም። ምክንያቱም ያኔ ብዙ ጉዳት ደርሶበት ነበር። እንግዲህ ከጥቃጤ ሁሉን ነገር አሳልፎ ዛሬ ግን ለዚህ ቀን በቅቷል ማለት ነው። በጣም ደስ ይላል። እንግዲህ የአብርሃምና የሳራ ያርግላችሁ እያልኩኝ እመኛለሁ። ቅድስቴና ብሩክ ማለት ነው። በጣም ደስ ይላል። ግን ደግሞ አሳዛኝም ዜና አለው ማለት ነው። በመሃል እንግዲህ ታውቃላችሁ ማህሌት መታ ይቅርታ ጠይቃው ነበርና እባክህ ይቅርታ አድርግልኝ ብላ ይቅርታ ጠይቃለች። መታ እንግዲህ ይቅርታ ስትጠይቅ ይቅርታዋን ግን ማንም ሰው አልተቀበላትም። ያው ታውቃላችሁ ከባድ ውስጥ ናቸው። ደግሞ ምሳሌን እንደዛ አሳልፋ ተዛ ከእንትን ገብታ ራሱ እንግዲህ ምሳሌን አሳልፋ ሰጣበት ነበር። ያንን ሁላ እንትን ብላ ይቅርታ ብላ ደግሞ መጣች ማለት ነው። ከዛም አልፋ ተርፋ ሀሊም ሙሲሳ ጋር ስራ ጀምራ ምሳሌን የ13 ዓመት ልጅ እንግዲህ አስቡት አሳልፋ ሰጣበት ነበርና ያ ሁላ አለ። ተዝቀደም በትዳሩ ላይ አግብቷ ተስማግጥበት ከጓደኞቹ ጋር እንግዲህ ታውቃላችሁ ከነ ሞገስ ጋር ከጓደኞቹ ጋር ስትማግጥበት ነበር። በቃ እሱን ቅድስቴን ከቤት ለማስወጣት የማታደርገው ነገር የላትም። ያንን ሁላ እንትን ብላ አይኗን በጨዋጥባ መጣች። ደግሞ የሰርጉ ለታ ይቅርታ አድርግልኝና ድርሃለሁ እንዴ ምን ማለት ነው? አንድን ባሏን መታ ስትድር ቤቷ ውስጥ ነበር የሰራተኛ ባሏ ስታገባባት ምንድነው ስሜቱ? ከባድ ነው። ዝሮ ግን ደግሞ እሷ አሁን እውነት በደስታ ጨፍራ በደስታ እንትን የሆነ ሰርጉን ለማበላሸት ነው እንጂ እውነት ደስ ብሏት ልትድረው ነበር። በመጀመሪያ ይቅርታ ብላ የመጣችሁ ብላችሁ ታስባላችሁ?
ያደረገችው ነገር በጣም ከባድ ነው። ሰው አሁንም እንደዛ ሆና ከዛ ከመንጣቷ ደግሞ እንግዲህ አስባችሁታል። እንደዛ ብላ ትመጣለች። አይ በፍጹም እኔ ይቅርታ አላደርግላትም፣ እዚህ ግድም አይኔም እንዳታ አልፈልግም ይላል ብሩክ ማለት ነው። በጭራሽ አይኔ እንዳያት አልፈልግም ማለት እንግዲህ ቅድስቴም በፍጹም አልፈልግም ማለች። እንግዲህ ተነስቶ ክላሱ ይሄዳል ማለት ነው። አይኗን ለማየት ራሱ ደብሯት ማለት ነው። ተነስቶ አብሮ ተከትሎ ይሄዳል ብሩክ መልመል ባክታዋት ይቅርታ አድርግላት፣ በቃ የድሮ ማህሌት አይደለች ማሁን ተቀይራለች አለ። አንተ አታውቃትም መልመል፣ አንተ አታውቃትም። እኔ አግብቻት ኑሬያለሁ፣ አውቃታለሁ፣ በደንብ አውቃታለሁ። ምሳሌ በአንድ ልጅ በብሌን መጣይ ሲል አሁን እንዴት ነው ይቅርታ አድርጌ ተመቀበላት ቆይ ብሎ ይለዋል ማለት ነው። እንግዲህ ተው እባክህ ብሩክ ተው ይቅርታ፣ የድሮ ማህሌት አይደለችም በቃ አሁን ተቀይራለች አለ። በፍጹም አላድርገውም ማለት እንዳለውም አልተቀየረችም ማህሌት ይዛ የመጣችው ሌላ እንትን ነውና እሺ በቃ ይቅርታ ታጠፋ ብሎ ተነስቶ ይሄዳል ማለት ነው። ማህሌትንም እዛ እንግዲህ ማህሌት ደግሞ ቅድስትዬ እባክሽ ይቅርታ አድርግልኝ አለቻት። በፍጹም ይቅርታ አላደርግልሽም አሁን ጭልኝ ጥለሽልኝ ጭና አለቻት። በቃ ሰርጌ ነው ዛሬ ጥለሽልኝ እንኳን ደስ ያለሽ ቅድስቴ አለቻት። እንኳን ለዚህ ያበቃሽ ምናምን አለቻት። ሉላዬ እንኳን ደስ ያለሽ አለቻት። እንኳን አብሮ ደስ ያለን ብላ መልስ መለሰችላት እና አሁን ውጪ ተባለች። ብሩክ መልመል መጣ በቃ ሄጃለ። እሷ ግን ሌላ ሰው ሁኝ እመጣልሻለሁ ቅድስቴ እሰራላችኋለሁ ብላ ነው ተነስታ የወጣችው ማለት ነው ከቤት። እንደዛ አድርጋ ሄዳ እነሱም ወደ ጸጉር ቤት ሄዱ ማለት ነው። የሙሽራነታቸው ቀን ነው ዛሬ። ጸጉር ቤት ሄደው እንግዲህ ጸጉራቱን ተሰርተው እነ ዳጣ አጃቢዎቿ ሚዜዎቿ እንግዲህ እነሱ ፏፏ ብለው ጸጉር ቤት ሄደው ጸጉራቸውን ተሰራርተው ይመጣሉ። እሷም እንግዲህ አምራ ተውባ ባሏን ሰርጓን እያደመቀች በነበረበት ሰዓት እንግዲህ ማህሌት ሌላ ሰው መስላ ወንድ መስላ ኮፍያ አድርጋ ማክስ አድርጋ ቀጥ ብላ ትመጣለች። ከመንጣቷ እንግዲህ አስባችሁታል ወይን ብርጭቆ ጋኖ የተደረገባት። በመጀመሪያ እንግዲህ ጭፈራ ላይ ነው እንግዲህ ዘመድ አዝማዱ ተሰብስቦ ጭፈራ ባለበት ሰዓት እሷ ግን ሾልካ ፎቅ ትወጣለች። ፎቅ ስትወጣ ውሃን ታገኛታለች። ውሃ ደግሞ አንተ ማን ትስይነህ አባባ እንትና ነህ እንዴ ስትለው አዎ ነው ያለችው ማለት ነው። ከዛ እሷም ተነስታ ወደ ፎቅ ታመራለች ማለት ነው። እሷም ልጅ ስለሆነና ውሃን ደግሞ ታውቃታላችሁ ያኔ ሞኝት ያለኝ ስለሆነ ወደ ጭፈራው ሄደች ማለት ነው። ጭፈራ ምሳሌና ውሃ እንግዲህ ጭፈራ ቅውጥ እያደረጉት ነው። ነዳጣና ናታል በቃ የሌለ የለም ተጠርተው መጥተው እንግዲህ በጣም ደስ የሚል ነበርና እንደዛ ሆኖ እያለ በደስታ ጭፈራቸውን እያጣጣሙ እያሉ እነሱ ሰርጋቸውን ሙሽሪትም እንግዲህ ክላሷ እየተዋበች ነው፣ ልብስ እየለበሰች ነው። እነሱም ሙሽራውም እንደዛው ሆይ ያሉ እየጨፈሩ ብሩክም እንግዲህ ሚዜዎቹ ወንድሙ ጠበቃው እና ሞገስ ናቸውና አምሮባቸው ደምቀው እንግዲህ ሆይ ያሉ ቤቱን አድምቀውታል ማለት ነው። ሰርጋቸው በቃ በአማረ ሁኔታ እያለ ማህሌት እንግዲህ ቀጥ ብላ ሄዳ ያደረገችው ነገር በጣም ከባድ ነው። ሄዳ እንግዲህ እሰራልሻለሁ እንዳለችውም አድርገዋለች። እንግዲህ ወይን ለፎቶና ደግሞ ታውቃላችሁ ለመጠጣ ተብሎ ወይን እየተቀዳውን አይታለች ማለት ነው። እንግዲህ እየተደባበቀች ሰው ሲመጣ ሰው እንዳላስ መስላ እየዘጋች ያልጋው ላይ የተኛ ሌላ ሰው አስመስላ እየገባች እንግዲህ ታደርጋለች ማለት ነው። ሉላ ቀርታ ኩሽና አስቀምጣው ነበር ማለት ነው መጥበህ እና ተከትላት ኤፍራታም ነበረች። ኤፍራታ እንደውም ምንድነው ቆይ ምናምን ብላ እኮ እንደዚህ ዞር ብላ ማይታለች፣ ግን እሷን አላየቻትም። ከዛ እንደዛ ሆኖ እያለ እነሱም እንግዲህ ሙሽራዋን ወስደው ወደ አደባባይ ወጥተዋት እየጨፈሩ ቤተ ዘመዱ እየጨፈረ መላይ እየተባለ የሙሽሪት ሙሽራው እየተባለ እየተዘፈነ ሄዱና ወይኑን አንጡት ለፎቶ ይባላል። ወይኑን ለታመጣ ሄዳ እንግዲህ ኤፍራታ ሄዳ ወይኑን አንጥታ ወይኑን ሰጣታለች ማለት ነው። ወይኑን ተሰጠው ፎቶ ሲነሱበት ቆዩ። ሌሎችም እየጨፈሩ ቤተሰቡ እየጨፈረ ፎቶ እየተነሱ እንግዲህ ያንን ወይን ወደ አፋቸው ሲያስገቡት የሆነ ነገር በጣም ከባድ ነው። ምክንያቱም ተመርዟል።
መርዝ አድርጋበታለች። እንግዲህ በጣም ከባድ ሁኔታ ላይ ነው። በደስታዋ ላይ ውሃ ጨልፋባታለች ማለት ነው። እንግዲህ ማህሌት ከባድ ሰው ናት። ያደረገችው ነገር በጣም ከባድ ነው። ውድ ቤተሰቦቼ በጣም ከባድ ነው። ሀዘዝ ያኔ በጣም የሚያሳዝን ነገር ነው ያደረገችባቸው ሰው በሰርጋቸው ቀን እንግዲህ እንደዚህ ያልታሰበ ነገር ሲገጥም በጣም ያስጠላል። ሰው የሆነ ያለው ነገር በጣም ከባድ ነው። ውድ ቤተሰቦቼ እና ማህሌት ያደረገችው ነገር ትክክል ነው ብላችሁ ታስባላችሁ? በጣም መርዝ ናት። እውነት ለመናገር የሰርጓን ዕለት እንደዚህ እንዴት ሰርጓን ታበላሽባታለች? እንዴት የሰርጓን ቀን እንደዚህ ታደርግባታለች? በጣም ከባድ ሰው ናት። በመጀመሪያም እንግዲህ ታውቃላችሁ በራሷ ተንኮል፣ በራሷ ክፋት፣ በራሷ እንትን ነው ብሩክ ልተዋት የቻለው እንጂ ሁሉም ነገር እንድታስተካከልና አብረው እንዲቀጥሉ ብዙ ነገር ጥሯል። ግን እሷ ግን ምንም አይነት ነገር ቢላት እንኳ ያኔ በቃ አውሬ ነች። ሰው እሷ ልጅቱ እንድትሞት ያላደረገችው ነገር የለም። ያ ሁላ አልፎ ያን ሁላ ለስንት ዓመታት ጠብቃ ለስንት ዓመት ያደረገችውን ፍቅር ደግሞ ውሃ ቸለሰችበት ማለት ነው። እንግዲህ አምጥታ መርዝ ሰጣችኋለሁ። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ነው። ወዳችኋለሁ። ወዳችሁ ፈቅዳችሁ ስለምታዳምጡ በጣም አድርጌ አመሰግናለሁ። ወዳችኋለሁ። ባይ ባይ።